ቤት ሳልገባ መንገድ ላይ ከወገብ በታች ያለው ልብሴ ወለቀ ወደ ታች ማለት ነው። ራቁት ሆንኩኝ እና ያንን ልብሴን ወደ ላይ ከፍ ብል ምናምን ስለው ከፍ አይደልኝም እና ሰዎች ደግሞ ዝም ብለው ያዩኛል ማለት ነው። እና ልብሴን ከፍ ሳላረገው መንገድ ላይ ልብሴ እንደወለቀ ከወገብ በታች ያለው አንን ራቢ ጋር ተቀምጠን አንድ ቦታ እያወራን እየተወያየን አማን ባለትዳር ነኝ፣ ልጆች አለኝ እና ያየሁት ህልም ከአረብ ሀገር ሄጄ ይመስለኛል። ከዛ ስገባ ቤቴ ሁሉ ፈራርሷል፣ ውስጡ በጣም ፈራርሷል እና አልጋዬ ላይ ዝናብ አፍሶበታል። ቤቱ ከላይ ተነድሮ ዝናብ አፍሶበታል እና እዛ ቤቴ እንደዚህ የሆነው ምን ሆኖ ነው ምናምን ብዬ ባልተቤቴን ስጠይቀው ፊት አይሰጠኝም፣ ዞሮ አያየኝም ማለት ነው። አያየኝም እና እዛ ያፈሰሰበት አልጋ ላይ እኔ እተኛለሁ፣ እሱ ደግሞ ሌላ አልጋ ላይ ይተኛል እና በአንድ አይኑ ነው የሚያየኝ፣ እኔም በአንድ አይኑ ያየዋለሁ እና ልጆቻችን ደግሞ መሀል ላይ ፍራሽ ላይ ይተኛሉ እና አንዱ ልጄ መጥቶ እኔን ያቅፈኛል ማለት ነው። ሲነጋ ጠዋት ላይ አማቴ ትመጣና ከአፍንጫዋ በታች ተሸፍና ትስመኛለች። ያው ዝም ብሎ አለ አይደል ሰላም አለይኩም ብላ ዝም ብላ ከአፍንጫዋ በታች ተሸፍና ትስመኛለች እና እሱም ፊት ሳይሰጠኝ አማቴም እንደዛ ስማኝ፣ አንዱ ልጅም እንዳቀፈኝ ያፈሰሰው አልጋ ላይ ዝናብ የፈሰሰበት አልጋ ላይ እንደተኛሁኝ ባነንኩኝ ማለት ነው። ስለምትጨናነቂ ነው። አንዳንድ ህልሞች ከነፍስያ ይሆናሉ። በባልሽ ጉዳይ ታስቢያለሽ፣ በልጆች ጉዳይ ታስቢያለሽ፣ በቤት ጉዳይ ታስቢያለሽ እና ያ ጭንቀትሽ ያመጣው ነገር ነው እና አንቺ የሚጎዳሽ ነገር የለውም። ከወገብ በታች ያለው ልብሴ ወለቀ ወደ ታች ማለት ነው። ራቁት ሆንኩኝ እና ያንን ልብሴን ወደ ላይ ከፍ ብል ምናምን ስለው ከፍ አይደልኝም እና ሰዎች ደግሞ ዝም ብለው ያዩኛል ማለት ነው። እና ልብሴን ከፍ ሳላረገው መንገድ ላይ ልብሴ እንደወለቀ ከወገብ በታች ያለው አንን ልብሱ የወለቀው አደባባይ ሰው የሚያይበት ቦታ ነው። አዎ ነው። ኸይር የለውም። ያው ዲንሽ ላይ መጠንከር እንዳለብሽ ነው። ኢባዳ ላይ፣ ሰላት ላይ፣ ዚክር ላይ መጠንከር እንዳለብሽ ነው የሚያሳየው። በአደባባይ ያው አውረት መገለጡ ኸይር የለውም እና ዱዓ ላይ መበርታት እንዳለብሽ ነው የሚያሳየው። ኖህ በዝናብ ሀገር ጠፋ ነው እንደሚባል እንደዚህ አይነት ነገር ማለት ነው። ወደ ጋራ እወጣለሁ። ወደ ጋራ ከወጣሁ በኋላ ትንሽ መንገድ እንደተጓዝኩ አብሮኝ ያለው ሰውዬን አላውቀውም። ቀይ ብቻ ነው ግን አላውቀውም ሰውዬውን እና አንጋራውን ወተን አብረን የሆነ ሜዳማ ቦታ እናገኝና ሶላት መስገድ ሻወር ወስጄ ሶላት መስገድ እፈልጋለሁ። አሁን ሰውዬውን ሳወራ ማለት ነው። አካባቢ ደግሞ ውሃ የለም። እዛ ከላይ ዝናብ ለእኔ ብቻ ዝናብ ይወርድና በዝናብ ታጠባለሁ ገላዬ። ከዛ ገላዬ የታጠብኩ እንዳለ መሀል ላይ ሽንት ይመጣኛል። ሽንት ያተሻና ትንሽ ከሻወር ከመውሰድ በወጣ ብዬ በርከክ እንዳልኩኝ ከጀርባዬ የሆነ የሚያስፈራ እሳት ከመሬት ሲወጣ አየሁ። ማሻአላ ያው እንግዲህ ወደ ተራራ መውጣቱ ከፍታን ነው የሚያሳየው። ለእርሶ ደግሞ ለብቻችሁ ዝናብ ዘንቦ ደግሞ መታጠባችሁና ለሰላት ዝግጅት ማድረጋችሁ ደግሞ የምታደርጓቸው ዱዓዎች ያላችሁበት የኢማን ሁኔታ ጥሩ ሁኔታ ላይ እንደሆነ ነው የሚያሳየው እና ይህ ለእርሶ ቢሻራ ነው። ባላችሁበት ከቀጠላችሁ ወደፊት የተሻለ ነገር እንደሚጠብቃችሁ የሚያሳይ ነው እና ጥሩ ህልም ነው፣ ቢሻራ ነው። እና ከዶክተር አብይ ጋር ቁጭ ብዬ እያወራሁኝ የሆነ ስለሆነ እያወራን የሆነ ሰው መጣና የሆነ ሰራተኛ ነው አልቦታል ምናምን ቁጭ አላጠገባችን እና እኔ ይሄ ሰው በጣም ያሳዝነኛል ዶክተር አብይ እንዴት ነው ምናምን ብዬ እለዋለሁ። እያወራን አጠገብ ላጠገብ ቁጭ ብለን ዎችን በህልም ማየት ውስጥ የአመራር ብቃት እንዳለ ነው እና የሚያሳየው። ያው በያዝከው
ደግሞ ማዘንና መራራት ደግሞ በያዝከው ኃላፊነት ወይ የስራ ድርሻ ላይ ከበረታ ያው ለትልቅ ደረጃ እንደምበቃ ነው ከሀገር መሪ ጋር የታየውና ስለዚህ በያዝከው ነገር ላይ መጠንከር እንዳለብህ ነው።